بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته يه يقاعدة النورانية تمهرتاتين كفل سباتنو طيب ባሳለፍነው ክፍላችን ላይ الدرس الثاني ብለን ሶስት ክፍሎችን ለማየት ሞክረናል ማለት ነው። طيب ዛሬ የምንነሳው ባ ኑን ኑን ከሚለው ነው። بسم الله الرحمن الرحيم بانون نون بانون نون تايانون تايانون ياتانون ياتانون ثاثانون ثاثانون جيم جيم حا حا خا خا حاثا حاثا خابا خابا جيمتا جيمتا تاحاتا تاحاتا يا جيمبا يا جيمبا باخاتا باخاتا تا تا ها ها باتا باتا ياها ياها تاها تاها طيب እነዚህን ይመስላሉ። ኢንሻአላህ አያት እያደረግን እንመለስ። ወደ መጀመሪያው ስንመለስ ባ ኑን ኑን እነዚህ የተረከቡት ከአንድ ባና ከሁለት ኑን ነው። የመጀመሪያው እንደምትመለከቱት ከታች አንድ ነጥብ ያለው ባ ነው። ሁለተኛው ከላይ አንድ ነጥብ ያለው ኑን ነው። ሶስተኛው ኑን ነው። ቅርጾቹን በደንብ አድርጋችሁ ተመልከቱ። ባ መጀመሪያ ላይ ካለው ቅርጹ የተወሰነ ተለይቷል። ኑንንም ብትመለከቱ መካከል ላይ ያለችዋ ኑን ከመጀመሪያው ኑን ወይም ዳር ላይ ካለው ኑን ለየት ብላለች። ኢዘን ሁላቸውንም የምንለያቸው ራሳቸውን በቻለ በነጥባቸው እንደሆነ ልብ ልንል ይገባዋል ማለት ነው። እነዚህን ስናነባቸው አሁን የመጀመሪያው ባ ነው፣ ሁለተኛው ኑን ነው፣ ሶስተኛውም ኑን ነው። ስናነባቸው ባ ኑን ኑን የመጀመሪያው ባ ነው፣ ሁለተኛ ኑን፣ ሶስተኛም ኑን ነው። በአንድ ላይ ስናነብ ባኑን ኑን ብለን እናነባዋለን ማለት ነው። ወደ ሁለተኛው ስንመለስ የመጀመሪያው ታ ነው፣ የሁለተኛው ያ ነው፣ የሶስተኛው ኑን ነው። እንግዲህ ታ መጀመሪያ ካለው ቅርጽ ለየት ብሏል። ያም እንደዚያው። ኑን ግን ዳር ላይ ስለመጣ የራሱን የመጀመሪያውን ቅርጽ ይዞ ነው የመጣው። ማንኛውም ሐርፍ ዳር ላይ ሲሆን የመጀመሪያ ቅርጹን ይዞ ይመጣል ማለት ነው። طيب የመጀመሪያው ታ ነው፣ ከላይ ሁለት ነጥብ ያለው፣ መካከል ላይ ያለው ከታች ሁለት ነጥብ ያለው ደግሞ ያ ነው። ይሄ ዳር ላይ ደግሞ ከላይ አንድ ነጥብ ያለው ኑን ነው። ስለዚህ ስናነብ ታ ያ ኑን፣ በአንድ ላይ ስናነበው ታያኑን ታያኑን ብለን እናነባለን። ወደ ቀጣው ስንሄድ ያ ታ ኑን የመጀመሪያው ከታች ሁለት ነጥብ ያለው ማን ነው? ያ ነው። ከላይ ሁለት ነጥብ ያለው ማን ነው? ታ ነው። ከላይ አንድ ነጥብ ያለው ኑን ነው። በአንድ ላይ ስናነበው ያታኑን ያታኑን ብለን እናነባለን ማለት ነው። ቅርጾቻቸውን ልብ እያላችሁ እዚህ ጋር ሁላቸውም ቦታ ላይ ብትመለከቱ ነጥቦቻቸውን እያቀያየረ እንጂ ያመጣው ያላቸው ማንነት ብዙ አይለያይም ማለት ነው። በደንብ አድርገን አስተውለን እንመልከት። ወደሚቀጥለው ስንሄድ ሳሳኑን ሳሳኑን የመጀመሪያው ሳ
የሁለተኛውም ሳ የሶስተኛው ኑን። ስለዚህ ሳ ለምሳሌ የመጀመሪያው ሳ እና ሁለተኛ የመጣችው ሳ ቅርጾቻቸውን በደንብ አድርጋችሁ ካያችሁ ይለያያል። የመጀመሪያው ሳ በሰማያዊ ቀለም የተቀባችው ናት። የሁለተኛው ሳ ደግሞ በአረንጓዴ ቀለም የተቀባችው ነች። ቅርጾቻቸውን በደንብ ካስተዋላችሁ ይለያያል። ግን የሚገናኙት በምንድን ነው? በነጥባቸው ነው። ነጥባቸው ጋር ስለሚገናኝ በነጥባቸው ነው የለየናቸው ማለት ነው። እንግዲህ ሁለቱም አንድ ሐርፍ ከመሆናቸው ግን ሳ ዳር ላይ ስትሆን የዚህን አይነት ቅርጽ ሊኖራት ይችላል። ተያይዛ ስመጣ መካከል ላይ ስትኖር መካከል ላይ ያለውን ቅርጽ ይዛ ልትመጣ ትችላለች። ስለዚህ የግዴታ አሊፍ ላይ ያለውን ቅርጽ ይዘው ቁርአን ላይ ይመጣሉ ማለት አይደለም። አሊፍ ላይ ያለውን ቅርጻቸውን የሚይዙት ከዛ የማይተውት ነጥባቸው ነው። ሌላው የተለያየ ቅርጽ ሊይዘው ሊመጡ ይችላሉ። በደንብ አድርገን ነጥባቸውን መያዝ ይገባዋል ነው። ኑን ብለን እናነባለን። አሁን ይሄ እነዚህ ያነበብናቸው አራቶቹን ብትመለከቱ ቅርጻቸው ተመሳሳይ ነው። ሐርፎቹ ግን ሁላቸውም የለየናቸው በነጥባቸው ነው እንጂ ሁላቸውም እየተቀያየሩ ነው የመጡት። ለምሳሌ መጀመሪያው ላይ ባ እዩት፣ ከታች አንድ ነጥብ ስላለው ነው። ሁለተኛ ላይ እንደገና ከላይ ሁለት ነጥብ ቀይሮ ነው የመጣው። ሶስተኛ ከታች ሁለት ነጥብ ቀይሮ ነው የመጣው። ግን ራሷ የባን ቅርጽ ነው ይዞ የመጣው። ልብ በሉ። መጀመሪያም ላይ፣ ሁለተኛውም ላይ፣ ሶስተኛውም ላይ፣ አራተኛውም ላይ ሁሉም ላይ ባ ላይ ያለችውን ቅርጽ አልተውም። ባይሆን የለያየው ምኑን ነው? ነጥቡን ብቻ ነው። ባ ላይ አንድ ነጥብ አደረገ፣ ሁለተኛው ላይ ከላይ ሁለት ነጥብ አደረገ፣ ሶስተኛው ላይ ከታች ሁለት ነጥብ አደረገ፣ አራተኛው ላይ ከላይ ሶስት ነጥብ አደረገ። በነጥባቸው ብቻ እንድንለያቸው ነው በዚህ መንገድ የሆኑት ማለት ነው። طيب ወደሚቀጥለው እንሂድ። ቀጣይ ጂም ሐ ኻ እነዚህ ሶስቶቹ ጂም ሐ ኻ እነዚህ ሶስቶቹ ዳር ላይ ሲጻፉ ይህንን ቅርጽ ነው የሚይዙት። ነገር ግን መጀመሪያ ላይ ሲጻፉና ዳር ላይ ሲጻፉ ቅርጻቸው ይለያያል። ስለዚህ መጀመሪያ ላይ ሲመጡ ከሌላ ጋር ተያይዘው ያላቸውን ቅርጽና መካከል ላይ ሲመጡ ምን አይነት ቅርጽ እንዳላቸው ሊያሳየን ነው። ደግሞ አሁን ተመልከቱ። ለምሳሌ ሐ እውት ይሄ ነው ቅርጹ። የመጀመሪያው ቅርጹ ግን ይሄ ነበረ። አሊፍ ላይ ያገኘነው ሐ ይሄ ነበረ። ከታች ያለውን ቅንፉን ይሄን ወደታች ያለውን ጥሎ ነው የመጣው ማለት ነው። እዚህ ጋር እንደምትመለከቱት ከታች ያለው ይሄ ወደታች ፓርቱ የለም። የመጣችዋ ከላይ ያለችዋ ብቻ ናች። ከላይ ያለችዋ ብቻ ቆርጦ ነው ያመጣት። ስለዚህ ሐ ከሌላ ጋር ሲያያዝ ቅርጹ ይሄን ይመስላል ማለት ነው። በዚህ በምትመለከቱት መንገድ ሐ ከሳ ጋር ተያይዞ ሲመጣ ሐ ይሄ ነው ቅርጹ። ቀለሙን እንደምታዩት አረንጓዴ ነው። ይሄም አረንጓዴ ነው። ወደ ሁለተኛው ስንሄድ ኻ ይሄ ነው እንግዲህ የመጀመሪያው ቅርጹ። ከባ ጋራ ሲያያዝ ቅርጹን ተመልከቱት። በዚህ መንገድ ሆኗል። ልክ እንደ ሐ ከታች ያለውን ፓርት ጥሎ ነው የመጣው። ከላይ ያለችዋን ብቻ ነው ይዞ የመጣው። እንግዲህ ኻ ከሌላ ጋራ ሲጻፍ ያለው ቅርጽ ይሄን ይመስላል። ኻበ ብለን እናነባዋለን። ቀጣይ ጂምታ ጂም የመጀመሪያ ቅርጹ ይሄ ነበረ። ነገር ግን ከሌላ ጋር ሲያያዝ ይሁት ቅርጹ በዚህ መንገድ ሆነ። ልክ እንደ ጓደኞቹ በተመሳሳይ ማለት ነው። ስለዚህ ስናነብ ይሄን ጂምታ ብለን እናነባዋለን። ይሄ እንግዲህ ሶስቶቹ እነዚህን ሶስቶቹን ጂም ሐ ኻ መጀመሪያ ላይ ሲመጡ ያላቸውን ቅርጽ አሳየን በዚህ በሶስቱ። እነዚሁ ደግሞ ጂም ሐ ኻ ያልናቸው ወሰጥ ላይ ወይም መካከል ላይ ሲመጡ ያላቸውን ቅርጽ ደግሞ ቀጠለልን። ምን አለ? ታሐታ የመጀመሪያው ታ መካከል ላይ ማን መጣ? ሐ እንግዲህ መካከል ላይ ሲመጣ ይህን ይመስላል ቅርጹ ማለት ነው። ታሐታ የመጀመሪያው ታ ነው። መካከል ላይ የመጣው ሐ ነው። ዳር ላይ የመጣው መልሶ ታ ነው። ስለዚህ ስናነበው ታሐታ እንላለን ማለት ነው። ቀጣይ ያ ጂም ባ የመጀመሪያው ማን ነው? ያ። ሁለተኛው ጂም እንግዲህ መካከል ላይ ሲመጣ ቅርጹ ይሄን ይመስላል። ያ ጂም ባ ብለን እናነባዋለን። ቀጣይ በኻታ የመጀመሪያው ባ፣ የሁለተኛው ኻ፣ የሶስተኛው ታ። ኻ መካከል ላይ ሲመጣ ያለው ቅርጽ ይሄን ይመስላል ማለት ነው። ስናነብ የመጀመሪያው ባ ነው። ባ፣ ሁለተኛው ኻ፣ ሶስተኛው ታ።
በኻታ ብለን እናነባለን ማለት ነው። ቀጣይ እንግዲህ ሶስቶቹን ሐርፎች ዳር ላይ ሲመጡ መካከል ላይ ሲመጡ አሳይቶን ጨረሰ። ወደሚቀጥለው ሄደ። የመጀመሪያው ማን ነው? ይሄ ታ ታ ሃ ሃ። እንግዲህ ታ በክብም አለ በዝርግም አለ። ዝርግ የሆነው ታ መብሱጣ ይባላል። ክብ የሆነው ደግሞ ታ መርቡጣ። እንግዲህ በዚህ በክብ መንገድ ሆና ከላይ ሁለት ነጥብ ካላት ማን ትባላለች? ታ። ይሄንኛው ሳ ክብ ሆኖ ነጥብ ከሌለው ማን ይባላል? ሃ። ስለዚህ ይሄ የመጀመሪያው ታ ነው፣ የሁለተኛው ሃ ነው። እነዚህ ሁለቶቹ ደግሞ ከሌላ ጋር ሲያያዙ ምን አይነት ቅርጽ አላቸው የሚለውን ወደፊት ሊያሳየን ነው። ባታ እንደምትመለከቱት ይቺ ታ ከባ ጋር ስትያያዝ ቅርጿ ዳር ላይ እንደምትመለከቱት ነው። ባታ የመጀመሪያው ባ ነው፣ የሁለተኛው ታ ነው። ይህንኑ ቅርጽ ይዛ ላትመጣ ትችላለች ማለት ነው። ቅርጿ እዩት፣ ይህን በዚህ መንገድ ሲያያዝ ትጻፋለች። ቀጠለ ያሃ። ያ እንግዲህ እንደምትመለከቱት ነው። ሃ ይቺ ሃ ከያ ጋራ ስትያያዝ ያላትን ቅርጽ ተመልከቱ። በዚህ መንገድ ተያይዛ ስትጻፍ ቅርጿ ለየት ይላል ማለት ነው። ይቺው ሃ ናት፣ ራሷ ናት፣ ምንም ልዩነት የላትም። ነገር ግን ስትያያዝ ያላት ቅርጽ ትንሽ ለወጥ ብሏል ማለት ነው። ስናነብ ያሃ ብለን እናነባለን። መጨረሻም ላይ ታሃ፣ ይሄም ሃ ነው፣ ትንሽ ራን ይመስላል። ነገር ግን የዚህኛው ቅንፉ ወደ ላይ ቀጥ ያለ ነው፣ ይለያል ማለት ነው በተወሰነ መንገድ። ስለዚህ የምናነበው ሃ ብለን ይሄንንም طيب እንግዲህ ባጭሩ ይሄን ይመስላል። አንዳንድ ጊዜ ሁሉንም ላንብብላችሁ። ባኑን ኑን ታያኑን ያታኑን ثاثانون جيم حا خا حاثا خابا جيم تا تاحاتا يا جيم با باخاتا تا ها باتا ያሃ ታሃ። ይህን ይመስላል። በደንብ አድርጋችሁ ተመልከቱ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።